ሰላማችሁ ብዚት ይባላችሁ የኔ ተወዳጆች የሆናችሁ የአባቴ ብሩካኖች ሁላችሁም ይሄንን ቪዲዮ የምትሰሙ እቺን ቪዲዮ አንድ ጊዜ አድምጡና ካዳመጣችሁ በኋላ ላይክ ያረጋችሁ ጀምሩ። ላይክ፣ ሼር፣ ኮፕሊንግ አድርጉት። 30 ጊዜ 20 ጊዜ ኮፕሊንግ ያረጋችሁ ሌላ ሰው እንዲያዳምጥ ደግሞ ሼር አድርጉ። የኔ ተወዳጆች የሆናችሁ እስኪ ያለው ዛሬ የኔ ተወዳጆች የሆናችሁ የኔ ተወዳጆች ኮሜንት የሚታረጉ ላይክ የሚታረጉ ሼር የሚታረጉ እንደገና ይህ የናንተ ነው። ይህ ቪዲዮ ወንዳ እናንተ ከደረሰ ማለት ነው ሼር ሳታረጉ አትልፉ፣ ላይክ ሳታረጉ አትልፉ፣ ኮፕሊንግ ሳታረጉ አትልፉ። ጌታ ኢየሱስ ይባርካችሁ። ስለተብብራችሁ የእግዚአብሔር ቃል ሲናገር ዮሐንስ ራእይ ምዕራፍ 22 ከቁጥር 18 ላይ የአባቴ ቃል እንደዚህ ያለ ይናገራል። በዚህ መጽሐፍ የተጻፈው የትንቢት ቃል ለሚሰማ ሁሉ እኔ እመሰክራለሁ። ትሰማላችሁ አይደለ? የአባቴ ብሩካኖች እኔ እመሰክራለሁ ያለ ነው ያለው። ማንም በዚች ላይ አንድች ቢጨምር እግዚአብሔር በዚህ መጽሐፍ የተጻፈ መቅሰፍትን ይጨምራል። ማንም በዚህ በትንቢት መጽሐፍ ከተጻፈው ቃሎች አንዱም ቢያጎድል በዚህ መጽሐፍ ከተጻፈው ከሕይወት ዛፍ ከቅድስቱ ከተማ እግዚአብሔር ዕድልን ያጎድላል። ይህን የሚመሰክር አዎ በቶሎ መጣል ይላል። አሜን። ጌታ ኢየሱስ ሆይ ና ይላል። ወዳጆቼ ከዚህ ከተጻፈው መጽሐፍ አንድሽ መጨመር አይቻልም፣ አንድም መቀነስ አይቻልም። ሰዎች በከንቱ እየጨመረ እንደፈለገ እያረገ መዳን በዚህ አለ፣ መዳን በዚህ ይገኛል እያለ ያውራል። የእግዚአብሔር ቃል ሲናገርስ አንድም አትጨምርላል፣ አንድ ፊደል አትጨምርላል፣ አንድ ፊደል አትቀንስ ይላል። ታዲያ ሰዎች ከየት አምጥተው ነው እየጨመረ እየቀነሰ ያለ? ባዶ ነው። ታዲያ ይሄ የሚጨምረው የሚቀንሰው ሁሉም የማይሰራ ነው። የእግዚአብሔር ቃል ይበቃናል ለእኔና ለእናንተ። ይሄ ቃል በቂና በቂ ነው ለመዳናችን። ይሄ ቃል ከበቂም በላይ ነው ወዳጆች። የእግዚአብሔርን የልጅን የኢየሱስ ክርስቶስ ማዳንን አናቃለሁ። እንደ ሌሎች የእግዚአብሔርን የልጅን የኢየሱስ ክርስቶስን ማዳን አናቃለሁ። በዚህ አለ እያለ አናቃለሁ። ጌታ ኢየሱስ ይባርካችሁ ወዳጆች። በዚህ ቃል ጸንተን እንድንኖር ሳንቀንስ ሳንጨምር የእግዚአብሔርን ቃል